በቀጣይ ነው መመለስበት because እውነት ለመነጋገር ከሆነ ህዝባችን እኔ የኦሮሞ ተወላጅ ነኝ ብዙዎቻችሁ ለማታውቁ አማርኛ ይቀልጥፍ ሲልባችሁ ትንሽ ይጣፋባቸዋል መሰለኝ እንደ ህዝብ ይሰማኛል ኢትዮጵያዊነቴን ለማጠንከር የጋራ ነገር ላይ ብለፋም እንደ ህዝብ እኔ የማይሰማኝ ዝም ስትብ ሲባል ሲታገሱት ያላወቁት የሚመስለው አይነት አሰራር ይታየናልና በጣም ጥንቃቄ ቢኖር አይኖ ይሄንን ህዝብ ነካክቶ ሰድቦ በጣም አስጠልቶ ወደ ግጭት እንደዛ አይነት ነገር ውስጥ እንዲገባላቸው የሚደረግ ሙከራ እንደሆነ ይገባኛል ጫዋነቱን እስካሁንም ማስመስክሮ የቀጠለ ህዝብ ነው አብሮ የሚኖር ነው እንደ ኦሮሚያ ሁሉም ብሔር ብሔረሰቦች የሚኖሩበት ኢትዮጵያ ማለት ኦሮሚያ ናት ሁሉም የሚኖርበት በስፋት የሚኖርበት በነፃነት to this day ምንም አይነት እና አሁን እዚህ የሚወራው አይነት ልቦለድ የሌለበት እንደሆነ ህዝቡ ታጋሽ ህዝቡ ቻይ እዚህ ሚዲያ ላይ ራሱ ችለን እነሱ በሚናገሩበት ቶን ማንናገር እንደሆነ ይታወቅልኝ just to disclaimer because ማናውቅ ማንሰማ ይመስላችኋል ጋላ አራጅ ምናም አይኖ እዚህ ቤት ዩዝ አናደርግም ይሄን ተርም ግን I'm sorry እንደዚህ አይነት ጸያፍ የሆነ ነገር ሆድ ተቀዶ ምናም የሌለ ኩላሊት ተበላ ደሜን እንደዚህ ጠጣው ምናም ይባል ሆረር ሙቪ ላይ ራሱ አይተን the walking dead ላይ አይተን ማናውቀው አይነት እነኛ ያው ይሄንን ልቦለድ ይሰሩ የልቦለድ አባቶች ማለት ነው ይሄንን ህዝብ ብናስጠላው ጄኖሳይዳል የሆነ ሌብሊንግ እኮ ነው እዚህ ህዝብ ላይ ብንሰራበት ምናልባት ህዝብ ለህዝብ ግጭት ተፈጥሮ ይሄንን በዶለዶመ ጓንዴ መፍታት ያቃተንን በጉልበት እንፈታዋለን ያለውን የበላይነት ፖለቲካችንን ምናልባት ግጭት ሊያመጣልን ይችላል የሚል ሐሳብ ያላቸው አካላት በጣም ጸያፍ የሆነ ነገር ሲናገሩ ነበር እኔ አንድ የተደፈረች እህትን ከማመን ውጪ ምንም ቅድሚያ መሰጠው ነገር አልነበረም እንዳምን ግን ተዘጋጅቼ ወጥቼ ማፈሪያ የሆኑ ለራሳቸው የማያፍሩ የሌባ አይነ ደረቅ ተመልሶ ልብ ያደርቅ የሚባል አይነት ዛሬ እንኳን የነማዛ መሐመድና የሌሎቹ ድራማ እንደዚህ በወጣበት ቀን እንደው ኩም ብለው ይቀመጣሉ ብለን ስናስብ የባስ ተገላልጠው መጡ እዚህ በጣም የሚያሳፍር ነው በጣም በሚገርም ሁኔታ ቴዲ ቀደም የጠየቀው ነገር አለ የፍትህ ሂደቱን አያደናቅፍም ወይ ለምን የፍትህ ሂደቱን እንዳያደናቅፍ ዶክመንተሪ የፍትህ ሂደቱ ይልቅ አሁን ይሄኛው ዶክመንተሪ የወጣበት አላማ ይሄ ongoing ወንጀል ያለቀና የተዘጋ ወንጀል አይደለም እየተካሄደ ያለ ወንጀል ነው የወንጀሉ አላማ ህዝብና ህዝብን ማጠላላት ሰዎችን ይሄንን የተለመደው መርዛቸው ረጭተው በጥብጥ የማስነሳት ፍላጎት ነው ይሄንን ፍላጎቱን ለማስፈጸም ደግሞ ስራቸውን አላቆሙም ገና እንደጀመሩ ነው የተያዙት ስለዚህ ወንጀልን የማስቆም ወንጀልን የመከላከል ስራ ነው ኢቢኤስ ላይ ወይም ኤቢሲ ላይ ወይም ኢቲቪ ላይ ፍርድ ሲተላለፍ አይተናል ነው ኢቲቪ ዛሬ ወይም ፋና ሰዎችን አላሰረም ወይም ፍርድ አላስተላለፈም ያገደረሰበትን ፋይንዲንግ ግን ማሳለፍ ያለበት መታገስ የሌለበት ምክንያት ወንጀሉ still ongoing crime ስለሆነ ongoing crime-ን ለማስቆም ቀድመህ ታወጣለህ የትኛውም ዓለም ላይ አሁን እዚህ ሀገር ያለ ተጠርጣሪዎችን ፎቶውን አውጥተህ ገሏል ምናምን ተብሎ ፍርድ ቤት ገና ሳይሄድ በቲቪ ሁሉ ፕላስተር ይደረጋል ለምን እየተካሄደ ያለ ወንጀል ነው እንዲቆምልህ ትፈልጋለህ እያካሄዱት ያሉት ወንጀል ነው አሁን ቅድም ያነሳው ነገር ማለት ነው እነማዛ የሰሩትን ወንጀል ባይዘው አላማው የነበረው እኮ ሄዳ እሷ ሽሺ ታውቆን ሻማራ ህዝብ አይለቅሽም ማለት እኮ ሽሺና ሄደሽ ጫካ ግቢ አሏት ጫካ ተገላ ተጣላለች ከዛ በኋላ መንግስት ነው የደበቃት ብለው ደግሞ እዚሁ ጋር ያሉት እነኚህ ማፈሪያ የሌላቸው ትምህርት ቤት በከንቱ ህዝብ ሲያመላለሳቸው የቀረቡ ሰዎች መጥተው ታጥቦ ተቆራሽተው መጥተው ይሄንን ውሸታቸውን ያበሉታል ህዝብ ማለት ነው የለመዱትን ከበፊት ጀምሮ ወር ተቀደደ ኩላሊት ተበላ ስንት ተዘረገፈ ቲማቲም ምናም በቃ እንደዚህ አይነት ወሬ ሲያወሩ የነበሩ ይሄንኑ ቅድ ሊያወጡ ኤቪደንስ የመደበቅ ስራቸው ከሸፈ ልክ ልጅቷ በቁጥጥር ስር እንደዋለች ሰዎቹ ቁጥጥር ስር እንደዋሉ ኤቪደንስ የመደበቁ ስራ እንዳልተሳካ ያውቁ እነመሳይ ወጥተው ይሄው ትንቢት ጀመሩ አሁን የወረደው ወንድማችን ራሱ ምን ሊያወሩ ይሆን ዶክመንተሪ ሊሰሩ ነው በግድ ሊያስወራት ነው በመን አወቅ በግድ ሊያስወራት እንደሆነ ምን እንደምታወራ በመን አወቅ because ያውቃሉ ስራቸው ኤቪደንስ ለማሸሽ ያደረጉት ኤቪደንስ ሽሬድ ለማድረግ ያደረጉት ጥረት ወዲያው እንደተያዘ ስላወቁ ይሄንን ትንበያ ያለፈው ሳይሆን የወደፊቱ ሁሉ ይታየናል ማለት ጀመሩ ማለት ነውና እሺ አያና እዚህ ጋር አንድ ጥያቄ ላንሳል ለኔም ጥያቄው ነገር ስለሆነ ማለት ነው መንግስት እቺ ልጅ አስፈራርቷት ወይም እሷንና ዘመዶቿን አስፈራርቶ ኢንተርቪው ስላለማድረጉ ምንድነው ማረጋገጫው አንደኛ የቀረበችው ገለልተኛ ሚዲያ ላይ አይደለም
ወይ ነፃ ሚዲያ ወይ የግለሰቦች ሚዲያ ላይ አይደለም። ሁለተኛ የፍርድ ሂደት ውስጥ ቢሆን አሁን ቀደም ሲል የጠቀስከው ነገር እንዴት ትክክል ሊሆን ይችላል? አሁን እኮ ተፈረደ በቃ አይደለም። የፖሊስ ስንት ዓመት ተፈረደባት? ተፈረደ ስለ እቺ ልጅ ፌክ እያደረገች ፌክ እንደሆነ ስክሪፕትድ የሆነ ነገር እንደሆነ ተነገረ በሚዲያ። ከዚህ በኋላ ፖሊስ ምን ይሰራል? ከዚህ በኋላ የፖሊስስ የምርመራ ውጤት ኢቢኤስ ኢቲቪ ከሰራው ጋር ይቃረን አይቃረን? ቢቃረንስ ምን ለውጥ ያመጣል? ኦልሬዲ በሚዲያ የተላለፈ ነገር ነው። የምርመራ ውጤቱን ራሱ ውሃ የሚቸልስበት ነገር አይሆንም ወይ? እስኪ እነዚህ ሁለቱ ነገሮች መልስልኝ። ኦኬ አይ ቲንክ ብያኔንና ፍርድን ነው እየለየን ያለ ማሄድ ያለበት። ፍርድ ስልም ኦፍ ኮርስ ገብቶኝ ብያኔ ነው። ብያኔ ማለት ይኸውልህ፣ ብያኔ ስትል ወንጀሉ ተፈጽሟል አልተፈጸመም ሳይሆን ኤገሌ ጥፋተኛ ነው ወይስ አይደለም ነው የምትበይነው ስትፈርድ። አሁን ሰዎቹ ተጠርጣሪዎች ናቸው አይደል? በወንጀለኛ ስቴትመንት ኦፍ ፋክት የሚባል ነገር አለ። ስቴትመንት ኦፍ ፋክት ታቀርባለህ። አቃቢ ህግ ይሄን ፖሊስ ያጣራል። ፖሊስ ያጣራና እንደውም አንዳንድ ጊዜ ተጨማሪ ማጣሪያ እንዳደርግ ተጨማሪ ጊዜ ይሰጠኝ ብሎም ይጠይቃል። ኬዙ እንደሄደበት መንገድ አሁን ከፖሊስ ለምሳሌ አሁን አንዳንድ ሰዎች የፍርድ ቤት ጉዳይ ካለባቸው ለኢንተርቪው እንኳን ብታናግራቸው ዲቴል የሆነ ኢንፎርሜሽን አይሰጡም። ለምሳሌ እሱን ነው እየተናገርኩ ያለው። በቅርቡ አሁን ለምሳሌ እሱ ላይ ልዩነት አለው። በኃይሌ ገብረስላሴና በዶክተር አሸብር ወልደጊዮርጊስ መካከል በተፈጠረ ሰጣ ገባ ኃይሌ ጋር ደውለን ወይም ደግሞ ዶክተር አሸብር ጋርም ደውዬ ነበር። እንደዚህ ይሄ ህግ የያዘው ጉዳይ ስለሆነ ብዙ መናገር አልፈለግም ይለዋል። ጉዳይ በፍርድ ቤት ከተያዘ አሁን ይሄ ጉዳይ በፖሊስ ተይዞ እያለ የመንግስት ሚዲያዎች ዶክመንተሪ ሰሩ። ያውም ደግሞ ጉዳዩ የተፈጸመው ሌላኛው ጥያቄ መጋቢት 14 ነው። በ4 ቀን ውስጥ ተሯርጠው ምስክር አበጅተው እንዲህ ያለ ዶክመንተሪ ሲሰሩ ምናልባት የፖሊስ የምርመራ ሂደት ላይ ውሃ መቸለስ አይሆንም ወይ? ወይም ደግሞ የተሳሳተ መረጃ መስጠት አይሆንም ወይ? ኦኬ ፖሊስ መረጃውን ከየት ነው የሚያገኘው የሚለው ነው አንደኛው። ሁለተኛ ብያኔ ነው የሰጡት ወይስ ፋክት ፋይንዲንግ ነው? ቢኮዝ ኢቢኤስም እኮ ያንን ዜና ሲያወጣ ይሄ ነገር ተፈጽሟል አለ አይደለ? እነኚህ አካላት ደግሞ የተፈጸመው ሌላ ነው እያሉ ያሉት ሰው እየዘገቡ ነው። አንተ የምትለው አሁን ቅድም የነ ኃይሌን ያነሳው ያለቀ ወንጀል ነው። ያለቀ ወንጀል ማለት እየተካሄደ ያለ ኦንጎዊንግ ክራይም ሳይሆን ኦልሬዲ የተጠናቀቀ ነገር ነው። የሚደረገው በደሉም ክሱ ጥፋቱ ደርሶ አልቋል። ይሄ እኮ በወንጀሉ መሃል ላይ ነን ያለነው። ወንጀልን የማስቆም ስራ ነው እየተሰራ ያለው። ወንጀሉ ከግብ እንዳይደርስ የማስቆም ስራ ነው እየተሰራ ያለው። ልጅቷን ወንጀለኛ ብሎ አንተ ሰው ተማኪዝ ጋር ሀብትሽ ማለት ነውር ነው። ስርዓት ያለበት መንገድ ላይ መተ ጠብቃለህ ማለት በጣም ነው። አንዳንድ ቀን ቢሆን ጥሩ ነው ሁሉ ጊዜ እና ሰላማዊ ውይይት እናድርግና ፍርዱ ለአድማጭ ተመልካችነት ነው። ባይዘው ጥያቄ በጣም ወሳኝ ነው። አንድ አስተማሪም ነገር ይሆናል ብዬ ስለማስብ ነው። አንደኛ ብይንና ፍርድ ይለያያል። ብይን ማለት ጊልቲ ኖት ጊልቲ የሚባለው ማለት ጊልቲ ቨርዲክት ይሉታል። ከዛ ፍርድ ደግሞ በዚህ ብይን መሰረት ጊልቲ ከሆነ ይሄን ያህል ጊዜ ወይ ቅጣቱ ማለት ነው ወይም በፍትሐ ብሔር ህግ ወይም በወንጀለኛ መቅጫ ህግ የምታደርገው ነው። እሱ ፍርድ ቤት ውስጥ ያለ። ከዛ በዘለለ የወንጀል ማጣራት ሂደቱ ፖሊስ የሚያደርገውን የወንጀል ማጣራት ሂደት እንዳያደናቅፍ ኢንፎርሜሽንን ሚዲያ ላይ ማውጣት ባያስ እንዳያደርግ ዳኞችንም የፍርድ ሂደትንም እንዳያዛባ ኢንፎርሜሽን መውጣት የለበትም። ጀነራሊ ግን ስፔሲፊክሊ ኦንጎዊንግ ክራይም ሲሆን እየተፈጸመ እየተካሄደ ያለ አሁንም ጉዳት የሚደርስበት ወንጀል ከሆነ ኢንፎርሜሽኑን ወደ ሚዲያ ማውጣት ጉዳቱን ሊያስቀር ወይ ሊያጎድል የሚችል ከሆነ ኢንፎርሜሽኑን ታወጣለህ። ቢኮዝ ወንጀልን ማስቆም ወንጀልን መከላከል ወንጀልን ከሶ ፍርድ ከማሰጠት ቅድሚያ ይሰጠዋል አይደለ? ቢኮዝ አሁን ቅድም ባልከው መሰረት እነኛ ሁለት ሰዎች የተካሰሱት ያኛው ሽጉጥ ይዞ ኦሬዲ ቤቱን ሊሰብር እየሞከረ ከሆነ ይሄኛው ሰውዬ ደውሎ ወይም ላይቭ ገብቶ ፖሊስ አላነሳለክ ካለ ይሄ እየሆነብኝ ነው ኤገሌ የሚባል ሰው ሊዘርፈኝ ነው ብሎ ከተናገረ ኦንጎዊንግ ክራይም ስለሆነ እሱን ለማስቆም ይረዳዋል ኢንፎርሜሽኑን ማውጣቱ። ገብቷል አይደል? ሶ ክራይሙ እየተካሄደ ነው። ጥፋቱ እኮ ወንጀሉ እኮ አላማው ህዝብና ህዝብን አጋጭቶ ብጥብጥ አስነስቶ በሌላ በኩል በመሳሪያ በኩል ያልተቻለው ፌል እያደረገ ያለውን ነገር በከተማ ብጥብጥ እንዴት እናውጣው ከክልል እናውጣው ቢለው እኮ ሻለቃ ዳዊት ሲያወሩት ስንት ዘመን እኮ በስብሰባዎቹ ሲወራ እኮ ዙም ላይ ሲወራ ይኖራል። ከክልል አልወጣለን እዚሁ አሁን እንደውም ከናካቴው አድማ በታኝ በሺ የሚቆጠር መጥቶ እዚሁ ያሸን ነው እና
እንዴት ወደ ብጥብጥ እንዴት ወደ ህዝባዊ ግጭት እንዴት ከክልል እናውጣው በተለይ አዲስ አበባ እንዴት እናስገባው ነው ዋና ዓላማው። ይሄን ወንጀል ለማስፈጸም እየተሰራ ያለውን ስራ ማስቆም መግታት የሚቻልበትን ሂደት እንደውም ፍጥነታቸው ደስ ብሎኛል። ቢቻል በአንድ ቀን በ30 ደቂቃም ከቻልክ ቶሎ ብለህ የምታደርሰውን አድርሰህ ለህዝብ የሚቻለውን እውነት አሳውቀህ ወደ ብጥብጥ ወደ ክፉ ነገር እንዳይኬድ ኦሮሞም ተጠቃው ተሰደብኩ በዚህ ደረጃ ብሎ ሌሎች ሰዎች ላይ ጉዳት እንዳያደርስ ሌላውም ህዝብ ኦሮሞ እንደዚህ የሚለውን ጥላቻ እንዳይቀበል ያንን ጋፕ መፍጠር ወንጀሉን ማስቆም ከቻልክ ወንጀል ማስቆም ሁሉ ጊዜ ቅድሚያ ይሰጣል ወንጀልን ፐርሲኪዩት ከማድረግ ማለት ነው ገብቷል። ስለዚህ ወንጀል የማስቆም ስራ ስለሆነ በፍጥነት ነው። ዛሬ እኮ ኢቲቪ ያወጣው ነገር እከሌ ይፈረድበት ምናምን ይል አይደለም የተሰራው ስራ ይሄው የሚል ነው። ምንድነው ለምሳሌ ከዚህ ቀደም እርስ በርሳቸው የሚጣርሱ መግለጫዎችን እና አይደለም ለምሳሌ ከዚህ ቀደም የነበሩ የመንግስት አፈቀላጤዎች ወይም ደግሞ ስፖክስ ፐርሰኖች ታግተው ስለነበሩ ሰዎች መግለጫ ሲሰጡ ግማሹ አስለቅቀናቸዋል ባደረግነው ኦፕሬሽን አስለቅቀናቸዋል ብሎ መግለጫ የሰጡበትን አይተናል። ተመልሰው ደግሞ ሌላኛው የመንግስት አካል ደግሞ አልተለቀቁም ልጆቹ ወይም ደግሞ ወላጆቻቸውም አልተለቀቁም ልጆቻችን ብሎ የተናገሩበትን አይተናል። የተደፈሩ ሰዎች ተያዘ መጨረሻ ላይ አልተያዘም የሚሉ ነገሮችን ሰምተናል። አሁን በብርቱካን ጉዳይ ላይ መንግስት የሰራውን ዶክመንተሪ በራሱ ሚዲያ እንደማቅረቡ መጠን በራሱ ጋዜጠኞች እንደማቅረቡ መጠን ህዝቡ እንዴት ሊያምን ይችላል? አስፈራርቷት ሲሆን ራሱስ መንግስት ስክሪፕትድ የሆነ ነገር አቅርቦ ስተውኖ ሲሆን ምንድነው እኔ ከልጅቷ እሱ ነው ማለት ከልጅቷ አንደኛ ስክሪፕት በሚባል ደረጃ 3 ቀን ተለማምደህ የምትናገረውና 3 ወር ተለማምደህ የምትናገረው ይለያያል። አሁን እቺ ልጅ በምን ነፃነት እንደምትናገር ያያሃት ነው ስክሪፕትድ አይደለም። ፕላስ በ3 ቀን ውስጥ የተለማመደችውና በ3 ወር የተለማመደችው ከዛም ሁሉ ይልቅ ግን እሷ ከምትናገረው ይልቅ ማየት ያለብህ ማለት ነው ምን ያህል ኢንፎርሜሽን ነው ወደዚህ የመጣው ነው። 3 ወር የተለማመዱበት ነገር ኢቢኤስ ወደዚህ ሲያመጡ የዓመተ ምህረቱን የተማረችበትን ቦታ ትምህርት ቤቱ ቦታ የሄደችበት ዳይሬክተር ያለችው ሰው ማን ነው በህግ ደረጃ እንዴት ተይዟል እነኚህን ሁሉ ኢንፎርሜሽኖች ኮራቦሬቲንግ ኢንፎርሜሽኖች የሌሎች ሰዎች ምስክርነት የሌለው ለጣዋን እሷ ብቻ ሄዳ እሷ ብቻ ተጠይቃ አይነት ነገር ነው። ስለዚህ የ3 ወር ዝግጅቱ ያልሰጠነን ኢንፎርሜሽኖች ሰጥቶናል። ይሄኛው ለምን የአንድ ሰው እሷን ንግግር ብቻ ሳይሆን የጎረቤቷን አረ ልብሷ እዚህ ተሰጥቶ ነበር እኮ ከመኔው ከውስጥ ወጣ ገብታ ሄደች የሚለው አይነት የባለቤቷን በጣም ተአማኒነት ያለው ጥርት ያለ የባለቤቷ የሌሎች ሰዎች ምስክርነት የስልክ ቅጂዎች በጣም ብዙ ኢንፎርሜሽን በ2 ቀን ውስጥ ወደፊት ለፊት መጥቶልናል። ይሄንን ኢንፎርሜሽን ነው ወይ እንማደርገው በዛ ላይ ነው የምጨምረው የሷን because እሷ አንዴ ዋሽታለች because ውሸት እኮ ዋሽታለች እሷ ወይ ዛሬ ነው ያዋሸችው ወይ ከትላንት ወዲያ ነው ያዋሸችው አንዱ ውሸት መሆን አለበት። ተደፍሬያለሁ ወይ አልተደፈርኩም አንደኛው ውሸት ነው መቼስ ሁለት እውነት አይኖርም አይደል? ሶ ሁለቱንም ጊዜ የተናገረችባቸው ሚዲያዎች ላይ አንደኛው ቦታ ላይ ሞር ኤክስትሪኒዌቲንግ ሰርከምስታንሶቹን 3 ቀን መሆኑን አጭር መሆኑን ብቻ ሳይሆን በምን አካል እንደተያዘ ብቻ ሳይሆን በህግ አካል በያዙ ብቻ ሳይሆን አብረውት የቀረቡት ኤቪደንሶችንም ስትደምርበት ያኛው ያለምንም ኤቪደንስ የመጣ ባዶ እጅ እኮ ነው የመጣው። ቅድም ያነሳሁልህ የ6 ሰዓት ተጓዝኩኝ 6 ቀን ደምቼ 6 ቀን ምግብ ሳልበላ ተነስቼ ሰው ጎትቼ የሚለውን በሰውኛ ፊቴ ተተልትሎ ቅድም በታምር ዳነች ያለው አማራስትሮ ያንን ሁሉ ሳትጨምርበት ማለት ነው ያ ሁሉ በጣም ለማመን የሚያስቸግረውን ሁሉ ቀንሰ ጀነራሊ አብሮ ኮራቦሬቲንግ ኢንፎርሜሽን ኮራቦሬቲንግ ኤቪደንስ ራሱ የለውም ያኛው ይሄኛው ግን አለው። ሶ ይሄንን ወይ ማድረግ ብቻ በቂ ነው። የሷን ስትጨምርበት ደግሞ እኔ እንዲህ ብለው እንደዛ ብለው ነው በላ አምናለች እኮ በህግ የሚያስጠይቃት ነገር ነው ያመነችው። እቺ ልጅ እኮ አሁን እንደሚባለው በቃ ተጠቂ እኮ ናት ተጎድታለች በዚህና በዛ ደረጃ ብናየው ብዬ ነው ባለው ደቂቃ ውስጥ ትንሽ ነገሮችን ነካነካል አድርገን አንድ ደቂቃ ብቻ ነው ቀረኝ እንዴ ጨምርልኝ ቴዲ ማለቆ እሺ 2 ደቂቃ ልጨርስ። ሞሼ የተናገረው ነገር ስላለ ይሄን ጉዳይ ግን እንዲህ በዋዛ እንደዚሁ አድበስብስም የምናልፈው ነገር ነው ብዬ አላስብም። በደንብ ዞሮ ሲመጣ በደንብ እናደቀዋለን ጊዜ ካለ ምክንያቱም በተለይ ፖዝ አድርገን ማውራት ያለብን መመርመር ያለብን ራሳቸው ፖሊሶችን መጠየቅ አለባቸው። ይሄ ምናልባት የፖሊስና እርምጃው ፕሮግራም ላይ የፍርድ ቤት ሂደት ምክንያቱም ገለልተኛ ናቸው ብለን የምናስባቸው ተቋማቶች አንዱ ፍርድ ቤት ነው። እኔ እንደ አንድ ግለሰብ ብዙ የኦሮሞ ወንድሞቼ ቢስማማሉ ህዝባችንን እንደ ህዝብ ለማስጠላት ከሚሰሩ ስራዎች ውስጥ አፍጥጦ በሚዲያ የመጣ እንደመሆኑ የፍርድ ሂደቱን በቅርብ የምንከታተለውም የሚሆን ነው። በፍትህ ሂደቱንም እንከታተላለን። አሁን ግን ወንጀልን ለማስቆም ብጥብጥን ጥፋትን ለማስቆም የተደረገውን ነገር ነው እያወራን ያለ ነው እንጂ ቀጣይ ሂደት ይኖረዋል። ትሬኒንግ የተሰጣትን ነገር እንኳን ቅድም ወንድሜ
እኔ እንደዛ ሲባል ሰምቼ አላውቅም። ትሬኒንግ የተሰጣት እኮ አሻሽላ እንድትናገር ነው ምናምን የራሷን ቴስቲሞኒ እንዴት ነው በትሬኒንግ ዳይሬክተር የሚሰጥ? እሱ ውስጥ አንግባ። ቀደም አማራ ስትሮንግ ያነሳውን ነገር ብቻ አንስቼ ይብቃኝ። ኦሮሚያ ክልል ውስጥ ፕሮጀክት አለ። በፕሮጀክት እንዲህ አይነት አሰቃቂ አጸያፊ ወንጀሎች ይሰራሉ። የት? ኦሮሚያ ክልል ውስጥ። ግን አማራ ክልል ውስጥ የሚደርሰውን ግፍና ግድያ፣ ተማሪ 20 ተማሪ የሚረሸነውን፣ የሚደረገውን ታላቅ የሆነ ዝርፊያ፣ ማቃጠል፣ ስንት ነገር በአደባባይ የሚታወቀውን ነገር እንኳን ራሳቸው ያመኑትን ክቶ ይሄን አይነት ነገር የኦሮሚያ ውስጥ ፕሮጀክት አለ ሲባል ባይዘው እኔ እያንዳንዱን ሆነ ተብሎ አሁን ቅድም እንትን ሆኗል 30 ዓመት በቲክቶክ ምናምን አንሰማም። እንዲህ አይነት ነገር ኤቪደንስ የሌለውን ነገር አናምንም። በመጥረቢያ መጥቶኝ ሞትኩበት፣ ተነስቼ እንደገና ሞትኩኝ፣ 6 ቀን ተኝቼ ተነሳሁኝ፣ ተአምረኛ ነኝ፣ በአንድ ግሬ ቆሜ 30 ዓመት አንሰማም። ሪል ኮራቦሬትድ ኢንፎርሜሽን ካልሆነ ፖለቲካ ለመስሪያ እነኚህ ሰዎች የማይገቡበት ነገር የለም። የገዛ እናታቸውን አርደው ያመጣሉ። የማይገቡበት ነገር የለም። ስለዚህ ከዚህ በፊት የነበረ ኢንፎርሜሽን እንዳለ ኮንቴስትድ ነው። ኤቪደንስ እንፈልጋለን። ወለጋ የደም ምናምን የሚባል ነገር የለም። እራሳችሁ ናችሁ ፈጣሪዎቹም ጠፍጣፊዎቹም። ይሄንን ከዚህ በኋላ ኔጎሺዬት የምናደርገው ነገር አይደለም። ላይናችንን ድሮ አድርገናል። ቢኮዝ አላማቸው ህዝብ ተኮር የሆነ ጥላቻን በመዝራት የስልጣን ጠብታ ይመጣል ብሎ የሚጠብቁ ናቸው። አንሰማቸውም ከዚህ በኋላ ለማለት ነው። ቴንክ ዩ አያናሽ። ወደ